የማይሰማው ከሆነ ውስጡ ከሌለ እኮ አንቺ ከየትም አታመጭም ብትታገይ። ከልቡ ከሆነ ወንድ ልጅ ከፈለገ እኮ ፍላጎት ካለው ለትዳሩ ለህይወቱ ፍላጎት ካለው እኮ ማንም ሳያዘው ነው የሚያደርገው። ከስራ መልስ ሩጦ ቤቱ ነው የሚመጣው። ጓደኞች ቢደውሉለት እንኳን አልችልም፣ ልጆቼ ቤት ይጠብቁኛል፣ ባለቤቴ ስራ ትገባለች፣ እኔ ስተካላት ልጆቹ ጋር እሷ ስራ ትሄዳለች ይላል እንጂ ሚስቱንና ልጆቹን ቤት ጥሎ አንቺ ልጆችን ጎረቤት አንዴ ቤተሰብ ጋር እያስቀመጥሽ አልነበረም። ይሄ ደግሞ የአንቺ ድክመት ነው። መጀመሪያ ስትመርጪ አመራሩ ኦኬ፣ ከመረጥሽ በኋላ ከገባሽ በኋላ ደግሞ ቆፍጠን ማለት ነው። አንዴ ገብተሻል እኮ ወደ ትዳር ጦርነት በይ ልትታገኝ ወደ ትግል ገብተሻል። ስለዚህ ጥርስሽን ነክሰሽ መታገል ነው። እስኪ እኮ እንዴት ልታገለው? የምር ይነምልሽ እስኪ ንገሪኝ። አሁን እኮ ለመታገልም እኮ የሆነ መፍትሄ ያስፈልገዋል። ብዙ ነገር ጣርኩኝ በዚህ ስትዩ በዛ በዛስቲ ማሪ ሁሉን ነገር ባንዴ ካላሳካው ብለሽ እኮ ነው አንቺ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ባንዴ ይወጣል? ምረጪ እኮ አልኩሽ እኮ። ቆም ብለሽ ወስኝና ምረጪ። ምርጫው እኮ ያንቺ ነው። ዛት ዚስ ኢዝ ዩር ላይፍ። እኛን መርጥልሽም እኮ የሚሆንሽ የምታውቂው አንቺ ነሽ። ሶስት ነገር ባንዴ ካላራመድኳልሽ ትዳሬን፣ ስራዬንና ትምህርቴን አልሽ። ሶስት ነገር ባንዴ ማራመድ የምትችው ጀግና ባል ሲኖርሽ ነው። ጠንካራ ሰፖርት የሚያደርግሽ ባል ሲኖርሽ ነው። እሱ ጠንካራ ካልሆነ ሰፖርት የማያደርግሽ ከሆነ ብቻሽን ሶስት ነገር እንዴት ማራመድ ትችያለሽ? ትምህርቱን ብቻሽን ማራመድ ትችያለሽ፣ ስራውን ብቻሽን ማራመድ ትችያለሽ። ትዳር ግን ለብቻ አይራመድም። ሁለቱም ሰዎች ከልባቸው ፈልገው እኩል ካልተራመዱ አይሆንም። ስለዚህ ቆም ብለሽ አስቢ። እኔ የሰጠውሽን መፍትሄ ሁሉ ዘጋሽብኝ። ሰባይሽን አሳምረሽ ሰራተኛ አምጥታሽ ትዳርሽን አድኚ። ሰራተኛ ታግዝሽ፣ አንቺ ትዳርሽን መምራት ትችያለሽ አልኩሽ። የማታመጪው ምክንያት የለም። አንዴ በደላላ የመጣ ልጆቼን አምኜት ያልሽ አንዴ ምናምን የሰጠውሽን መፍትሄ ሁሉ ዘጋሹ። በራስሽ ቆም ብለሽ አስቢና ይሁንኛል የምትይው ምረጭ። ደግሞ ባልሽን አክብሪው። ወንድ ልጅ ስታከብሪው ነው እንድነት የሚሰማው። ከቤት አባረርኩት አልሽ። ሴት አለቃ ሆና ከቤት የምታባረር ከሆነ ወንድ ልጅ ወንድነቱን ያጣል፣ አባወራነቱን አለቃነቱን ያጣል። አለቃ ነህ ካላልሽው፣ አንተ ቦስ ነህ ካላልሽው፣ አንተ ትልቅ ነህ፣ አባወራ ነህ፣ የቤቴ ማገር ነህ፣ ምሰሶ ነህ ካላልሽው ሊሰማው አይችልም አባወራነቱ። ከቤት አባረርኩት አልሽ። ሴት ከቤት የምታባረው ወንድ ታዲያ ወንድነቱ ምኑ ላይ ነው? ምን ይሰማዋል ወንድነቱ? አክብሪው፣ ምንም ቢሆን አክብሪው። አንደኛ አባረርኩት ስልሽ እኮ አውዬልሽ እሱ አደረ፣ በዛው አደረ። ከዛ በኋላ ምንም እንዳልተፈጠረ የሆነ በቃ ምንም እንዳላደረገ ውጭ ማደሩ እንደስተት ሳያይ በቃ ምንም እንዳልተፈጠረ እየመጣው ነው ብሎ ይኸውልሽ፣ መጨቃጨቅ እኮ መፍትሄ አይሆንም ማለት መነጋገር ነው መፍትሄ የሚሆነው። መጨቃጨቅ አንቺን ነገረኛ ያስብልሻል። ገባሽ? ስማርት ሴት ብልህ ሴት አትጨቃጨቅ። መፍትሄ ነው የምትፈልገው። እሻውዬሽ እንነጋገር ትይዋለሽ። ቁጭ ብለሽ ነጥብ ይዘሽ በዚህ ጉዳይ እንነጋገር፣ ይሄ እንደዚህ እንዲስተካከል እፈልጋለሁ። ትችላለህ ወይስ አትችልም ማስተካከል? ይህን ያህል ጊዜ ልስጥ ትችላለህ? የማትችል ከሆነ እኔ ህይወቴን መስዋዕት ማድረግ አልፈልግም ከዚህ በላይ። ስለዚህ አስብበት። ይሄ ይስተካከልልኝ። አንተ እኔ እንዳስተካከል የምትፈልገው ነገር አለ፣ ያጎደልኩት ነገር አለ ብልሽ እንደ ትልቅ ሰው ቁጭ ብሎ መነጋገር እንጂ መነጫነጭ፣ ማኩረፍ ምናምን ኔቨር መፍትሄ ሆኖ አያውቅም። መፍትሄ አንድና አንድ መነጋገርና መነጋገር ብቻ ነው። ረጋ ሰከን ብላችሁ ቁጭ ብላችሁ ትነጋገሩ። እሱም የሚፈልገውን ነገር ይነግርሻል እንዲስተካከልለት እንጂ ማስተካከል ያለብሽን ታስተካከያለሽ፣ አንቺም ትነግሪያለሽ። ትዳሩን ማዳን የሚፈልግ ከሆነ ያስተካክላል። ትዳሩን ማዳን የማይፈልግ ከሆነ አንዴ ሁለቴ ሶስቴ እድል ሰተሽ የማይለወጥ ከሆነ እድሜሽን ያጨርሽ ውሳኔሽን ትወስኛለሽ። ግን ዋናው ትልቁ መፍትሄ ለችግር መነጋገር ነው፣ መነጫነጭ አይደለም። መጨቃጨቅ አታኩርፊ፣ አትነጫነጪ፣ አትጨቃጨቂ። ቀን ተቀጣጠሩ። እንደ ትልቅ ሰው የሆነ ቀን ቅጠሪ። ልጆችሽን ቤት አድርጊና ውጭ ወጥታችሁ ተነጋገሩ። ቤትም ከሆነ ወይ ውጭ፣ ብቻ ግን ልጆች በሌሉበት ብቻችሁን አንቺና ሰው ትዳራችሁን የምትፈልጉ ከሆነ። በተረፈ ግን በዚህ ሁኔታ ከቀጠላችሁ ሁሌ የምትጨቃጨቁ ከሆነ ልጆቻችሁ እያደጉ ሲመጡ የእናንተን ጭቅጭቅ እያዩ አይምሯቸው ሰላም አይሆንም። ጤናማ ልጆችን አታሳድጉም። ገባሽ እህቴ? አዎ እናቴ፣ አዎ። ከአንቺ እኩል ፍላጎት ከአንቺ በላይ ባልሽን የሚያውቀው የለም። ከአንቺ እኩል
ትዳሩን ቀና ለማድረግ አላማ ሊኖረው ይገባል። አጥኚው በደንብ ባልሽን። ከአንቺ እኩል ፍላጎት ከሌለው ብቻሽን አታጨበጭብም። ከአንቺ እኩል ለትዳሩ ፍላጎት ለቤቱ ቤቱን ቀና ለማድረግ ትዳሩን ለማሳደግ ከአንቺ እኩል ፍላጎት ሊኖረው ይገባል። 50% ከአንቺ 50% ከሱ ነው ተደምሮ 100% የሚመጣው። አንቺ ብቻሽን ብትሮጪ ምንም አታመጪ። ስለዚህ አብሮሽ እንዲሮጥ አብሮሽ እንዲራመድ አንቺ ብልህ ሚስት ሆነ ቁጭ ብሎ መነጋገር ነው። በሽማግሌ ምናምን የሚሉሽን ኦልድ ፒፕል ዝም በያቸው። ኮመንት ላይ በሽማግሌ ገለመሌ ሃይማኖት አባት ምናምን የሚሉሽን ራስሽ አንቺ ነሽ የህይወትሽ ባለቤት። አንቺ እና እሱ ብቻ ሁለታችሁ ብላችሁ ተነጋገሩ። እሺ ማንም ሶስተኛ አካል ሳይገባ ቁጭ ብላችሁ እንደ ትልቅ ሰው ረጋ ብለሽ እንዲስተካከልልሽ ነገር ንገሪው። እኔስ ምን ላስተካክልልህ? አመሰግናለሁ። ፈጣሪ ይርዳሽ። ወይ እንዴት ነሽ ሀቢባ? ሰላም ነው አለው ይመስገን። እኔ ከስዊዝ ነው የምደውልልሽ እና መጽፍልሽ ማለት የሆነ የሚያሳዝን ታሪክ አዳምጬ ነበር። ቱርካዊ አግብታ ምናምን አንቺ ጋር የገባች ልጅ እናንተና ቸኮሌት ተባለች። ቸኮሌት እንደዛ እና እኔ ላግዛት ፈልግ ነበረ ማግኘት የሚቻል ከሆነ ልልሽ ነው። ናዚህ ነው እና ልናግዛት ማለት ይሄ በህግም ደረጃ አሁን ወንድሙ የሱ የባለቤቷ ቱርካዊ ነው እንዳለችው ከሆነ ምናልባት በከለሯም ቱርኮች ትንሽ ከባዶች ናቸው። በከለሩም እኔም በትምህርት ቤት በልጆች የማየው ስለሆነ ባለቤቴ የህግ ቦታ ላይ ነው ላግዛት እችላለሁ ልልሽ ነው። በጣም ደሷ ተወሰነላት እኮ ኃላፊነቱ የባሏ። ስለዚህ እስከ መጨረሻው ምንም እኔ የተቆረጠ እንትን ያየሁትኝ በእርግጥ በጣም እንደሚያስቸግራት የባለቤቷ ወንድም ምናምን እሱ ድሮ ነበር አልፎ የታሪኩን መጨረሻ ስላልሰማሽ ነው። አሁን ሀገሩን ለምዳው ቋንቋም ችላ እሱ አሸንፋ ኦልሬዲ ባሏን ድኖላት ህይወቷን እየቀጠለች ነው። እሺ እኔ እንደዛ ምናልባት እንትን ውስጥ ነኝ ስላለች ቋንቋም አልችልም ምናምን ስላለች አዲስ እያለች እንደመጣች ሰሞን ነው። አሁንማ ሁሉ ነገር ተስተካክሎላት ይመስገን ፈጣሪ። መጨረሻዋ ደስ የሚል ሆኗል። እሺ አመሰግናለሁ። አስገቢኝ እርዳታ አይደለም በቃ ብዙ እሺ ሀያት ሰኢድ ዝም ብለሽ አስገቢኝ ብለሽ አጻፊ። ምክንያትሽን ጻፊ መግባት የምትፈልጊበት። እኔ ግን ሰላም አንዴ ይቅርታ ወንድሜ፣ እዚህ ቤት መግባት የቻለው ችግር ላይ ነኝ፣ የገንዘብ እርዳታ አይደለም፣ አስተማሪ ታሪክ አለኝ። ሁለቱም ምክንያት ከጻፋችሁ ብቻ ነው የምትገቡት። ሀያት ዝም ብለሽ አስገቢኝ እያልሽ ትጽፊያለሽ። ስትጽፊ ውለሽ ብታድሪ አትገቢም። ለምክንያትሽን አንጻፍሽው መግባት የምትፈልጊበትን። ቴንክ ዩ። እሺ ወንድሜ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን። እንዴት ነህ አንተ? አለው እግዚአብሔር ይመስገን። እኔ ያው እዚህ ዱባይ ነው የምኖረው። እሺ። እናም ያው ከሀገር ቤት 2014 መጨረሻ ነበረ የመጣሁት እዚህ የመጣሁና እሺ። ያው ስራ ሳፈላልግ ነበረ። ያው ስራ ግን ምንም ላገኝ አልቻልኩም። እሺ። እና በቃ ተስፋ ቆርጬ ምናምን ልመለስ ብዬ ወደ ሀገሬ ያው ለቤተሰብ ደወልኩና እዛ ዴራ አካባቢ ኖብል አካባቢ ታውቂው ከሆነ እዛ አካባቢ ሄድኩኝና እቃ ምናምን ሰው እንደሚልክ ሰምቼ እዛ ሰው ጠየቁኝ። እዚህ እቃ እንደሚልኩ ነገሩኝ እዛ እና እዛ ሂጄ ቤተሰብ ትንሽ ብር ልኮልኝ እቃ ትንሽ መላክ ጀመርኩኝ ማለት ነው፣ ወደ አዲስ አበባ ማለት ነው። ኦኬ። እዛ ያጎቴ ልጅ አለ እልክለታለሁ፣ እሱ ደግሞ ተቀብሎ ሽጦ ይልክልኛል። እንደዛ ነበረ ስሰራ የነበርኩት ማለት ነው። ኦኬ። እዚህ መሀል ላይ ግን እየሰራሁ መስከረም አካባቢ ጀምሬ እስከ ህዳር አካባቢ እስከ ታህሳስ አካባቢ እየሰራሁ እያለሁ
እቃ ስሰጥ እኔ ለማንኛውም ሰው ፓስፖርቱ ጠይቃለሁ። ፓስፖርቱ አይቼ ፎቶ አንስቼ እሰጠዋለሁ እንደማንኛውም ሰው ማለት ነው። የሆነ በመተዋወቅ ምናምን አይደለም ምስል እና ሰጠኋት። ፓስፖርቷ መጀመሪያ እቃ አለህ ወይ ብላ ጠየቀችኝ። ያው እቃ አለኝ ብዬ ከዛ በኋላ ሰጠኋት። ከሰጠኋት በኋላ ፓስፖርት ፎቶ አነሳሁና እቃው ኪቦርድ ነው። ከዛ ያው ሰጠኋት። ፓስፖርቷ ፎቶ አነሳው። ከዛ በኋላ ያው ነገ ነው የሚሄደው። ስለዚህ በቃ ለታክሲም የለኝም ለታክሲም ሰጠኛለች። ከዛ ትቆርጣለህ ብላ ማለት ነው። ከዛ ወደ 40 ድርሃም ወደ 50 ድርሃም ሰጠኋት። እሱ ሰጥቻት ምናምን ከዛ ያው ቤቷ ሂጂ አደረስኩላት። እቃው ይዛ በነገታው ሄደች። እዛ አገር ቤት ገባችና በሰላም ገብቻለሁ አለች። እና እቃው ይዛልኝ ስትሄድ የተስማማነው 8000 ብር ነበር ለኪቦርዱ ማለት ነው። 12 ኪሎ ነው 8000 ብር ተባብለን ገባች። እዛ ከገባች በኋላ ደወለችና እኔ ይሄ ኪቦርድ 10000 ብር ነው መያዣው እየተባልኩ ስለሆነ 10000 ካላረክ እዚህ ጥዬልህ እወጣለሁ ምናምን አለች። እንደዛ ስትለኝ እንዴት ነው እዚህ ተስማምተን ሄደሽ እንዴት ነው እንደዚህ የምትይው ብዬ መጨረሻ በቃ እኔ ጥዬልህ ነው የምሄደው አለበለዚያ ምናምን ስትለኝ አይ በይሽ አውጪውና እሰጥሻለሁ አልኳት። ከዛ ያው የቀረጽ ብር መላክ አለበት። የቀረጽ ብር 12500 ብር አካባቢ እላኩላት በወንድሜ ማለት ነው። በዛ በተቀባዩ ተላከላት። ሪሲቱም አለ በስሟ ማለት ነው። ከዛ ከተላከላት በኋላ ገባና አይ በቃ አሁን ሰዓት ስለሄደብኝ መውጣት አለብኝ አሁን እዚህ ጉምሩክ ላይ ያስገባዋለሁ ብላ ያስገባችበትን ደረሰኝም ላከችልኝ። ከዛ ነገ አወጣዋለሁ አለችና ቅዳሜ ቀን ነበር የገባችው። ከዛ እሑድ ቀን ስደውልላት ስልኳ አይሰራም። መጨረሻ ብደውል የለም። መጨረሻ ሰኞ ቀን እሑድ ነበረ ደውዬላት ማታነሳው። ሰኞ ደወልኩኝና ምንድን ነው ማለት እየመለሽልኝ አይደለም ብዬ በቮይስ በዋትስአፕ ላኩላት። ከዛ ሀዘን ላይ ነኝ አለች። ሀዘን ላይ ነኝ ስትለኝ ነው አዎ በይሽ እጠብቅሻለሁ። በቀንም ስለሚቆጥር ጉምሩክ ላይ እቃ ሲገባም በቀን ክፍያ አለው። ስለዚህ ክፍያ ስላለው በቃ ትንሽ ቀን ሀዘን ስለሆነ ትንሽ ቀን እጠብቅሻለሁ ከዛ በኋላ ታውጭልኛለሽ አልኳት። እሺ አለች። ከዛ በኋላ 2 ሳምንት ሙሉ በቃ ስልኳ ዝግ ነው አይሰራም። ከ2 ሳምንት በኋላ ግን ስልክ ደወለችና አይ እንደዚህ ብዬ ወደ ክፍለ ሀገር ሄጃለሁ። ስለዚህ ወደ ክፍለ ሀገር ስለሄድኩኝ እቃ መጥቼ አወጣልሃለሁ ምናምን አለችኝ። እሺ አልኩኝ፣ ተስማማው። መጨረሻ ቆየችና ደግሞ እዛ አካባቢ ስሜን አንስተሃል፣ እዛ አካባቢ ኖብል አካባቢ ስሜ እቺ ልጅ እቃ ይዛብኝ ጠፍታለች ብለህ ስሜ ስላነሳህ እቃ የሚባል ነገር አልሰጥህም ብላ አልሰጥህም አለች ማለት ነው። እና ምንድነው መፍትሄው? ምንድነው አሁን የፈለግሽው? ምን እንዳደርግ ነው የፈለግሽው? እኔ ስምሽ አላጠፋውም እንዴ። የሆነ ሰው እንዴት ነው እቃ ይዞብህ እንዴት ነው ስሙ የምታጠፋው? ከሱ እኮ የምትፈልገው ነገር እኮ አለ። እንዴት ነው እቃ ሳትይዝ እንዴት ነው ስሙ የምታጠፋው? እኔ ምንም አይነት ስምሽ አላጠፋውም። ወይ ምክንያት ይሄ እቃ ለመብላት ምክንያት ካልሆነ በስተቀር እኔ በጭራሽ ስምሽ እዚህ አካባቢ አላነሳውሽም። ተጠንቅቄ ነው ማለት የሆነ ምክንያት ነገር እንዳትፈጥርም ብዬ ተጠንቅቄ ነው። ምንም አይነት ፎቶዋ ለማንም ሰውም አልሰጠውም። ግን የዛኔ ግን የኔ ኪቦርድ ብቻ እቃ አይደለም ይዛው ሄደችው። ያረፈችበት እዛ አልጋ በቀን 40 ድርሃም የሚከፈል አለ። ያረፈችበት ቤት ጋር ስልክ ይዛ ሄዳለች፣ ለወንድሟ ማለት ነው። እዛ ምሰራ ልጅ ነበረች እንደ ሰራተኛ ማለት ነው። የሷ ስልክ ለወንድሟ የሚሆን ስልክ ይዛ ሄዳለች። የሷ ስልክም አልሰጠቻትም ነበር ለወንድሟ ማለት ነው። እና ለሷ ስጠይቃት ግን ምን አለችኝ? እቃው ስልኩ ሰጥሻለሁ ለሱ ግን አልሰጠውም ብላለች። አንቺ የሆነ ትንሽ ስለምታሳዝኝ እዛም ስላየሁሽ ምናምን እሱ ግን ስሜ እዛ አካባቢ ስላነሳ ምናምን አልሰጠውም ምናምን አለች። እና የዛኔ ግን ከምንም በላይ ጠቡ ምንድነው ፓስፖርቱ አላክልኝ አለችኝ፣ ያቺ ባለ ስልኳ ማለት ነው።
ለእሷ ስልክ ከመመለሷ በፊት ማለት ነው። ለእሷም አትመልስላትም የነበረችው እና ፓስፖርቷ ላክልኝ ስትለኝ ፓስፖርት ላኩላት። ፓስፖርቷ ላኩላትና ኢሚግሬሽን ቢያንስ አካባቢዋ የት እንደሆነ አካባቢዋ ከታወቀ ቀጥ ብላችሁ እዛ አንተም የራስ ሰው እኔም ወንድሜ እዛ ልኬ እንዲቀበሏት እናደርጋለን። ስለዚህ ፓስፖርቷ ላክልኝና ኢሚግሬሽን እዛ ኤርፖርት ላይ ቼክ አድርጎ የሚያወጣ ሰው አለ አለች እና ለእሷ ላኩላት። ለሌላ ሰው ግን ለማንም አላኩ። ስለዚህ እሷ ደግሞ ፓስፖርትሽ ተይዟልና ስለዚህ ነግሬሻለሁ፣ አለበለዚያ ይሄ ፓስፖርትሽ ጉድ ትሆኛለሽ፣ እቃችን መልሺ፣ ስልኬ እኔም መልሺ፣ የእሱም ኪቦርድ መልሺ አለች። እንደዛ ስትላት እሷ ደግሞ ጭራሽ አለች። ጭራሽ በቃ በጣም ለተያያዘች መጨረሻ ለእኔ ደውላ ፓስፖርቴ የሰጠሁ ለአንተ ብቻ ነው፣ ለምን ሰጣት እንዴ? ይሄ ሁላ ድምፅሽ አጥፍተሽ 2 ሳምንት ሙሉ ድምጿ አጥፍታለች። ይችልች አላቃትም፣ በታማኝነት ነው የሰጠኋት። በቃሏ እየተገኘች አይደለም እሰጥሃለሁ እያለች ከዛ በኋላ ደግሞ ድምጿ እየጠፋች ነው ያለችው። ስለዚህ እኔ እቺ ልጅ እቃዋ ስልኳ የሷም ስለወሰደ